ወረዳ አይ ወረታ ከተማ አይ ወረታ ደንቆሮ ህዝብ አይ ደቡብ ጎንደር ደንቆሮ ህዝብ እንዴላ ወንድ በምን ሀገር አለ ብር የሚራባ በአመት አሁን 1 ሚሊዮን ሰጠ 2 ሚሊዮን የሚሆን በአመት ሳትለፋ ሳትደክማውን የት አለ ተደርጎ ሲታወቃል። አንድ ደንቆሮ ህዝብ አፈር ያስፈላ ረሰው መዋኛ የሌለ ህዝብ እድሜ ለነሱ የቀን ስራ እየሰሩኛሉ። 400 ሺህ ብር ሰጥቼ 800 ሺህ ብር በአመቱ ላገኝ አይ ደንቆሮ ህዝብ አሁን እናንተ ሀገር አሁን ሊወለድ አዚያ ደንቆሮ ሀበዛበት ሀገር ደንቆሮ ሀበዛበት ሀገር ሊወለድ አያደባ አይቆነጫ የማታውቁት እኮ ይኖራችኋል። ስለማታውቁት ልንገራችሁ እስኪ በእኛ በፎገራ ወረዳ ወረታ ዙሪያ ላይ 400 ሺህ ብር ያለው 800 ሺህ ብር 100 ሺህ ብር የሰጠ 200 ሺህ ብር በየአመቱ 100 እንግዲህ 100 ሺህ ብር ካሰጠ 200 ሺህ ብር ይወልዳል። በአመቱ ማውጣት ትችላለህ። 1 ሚሊዮን ካሰጠ 2 ሚሊዮን ትቀበላለህ። ሁሉ እያረጉ ለአመት ለ2 አመት ለ1 አመት ሰጡ። ያውቀው ሰጡ። ሰው ሁሉ መኪናውን እየሸጠ ቁጭ ብሎ መኪናውን ሽጦ የተበላ ሰው ለደበነ ቁንጫ አረባ ሀገር ሄዶ ለደበነ ቁንጫ የተበላ ሰው መኪናውን ሽጦ የተበላ ሰው ትርፍ ሊያገኝ ቤቱን ሽጦ የተበላ ሰው አይ ሲያሳዝን ብሩን በጥፍ ሊያገኘው አደባ ሊሰጠው ቁንጫው ሊሰጠው ወይ እንደ ደንቆሮ ከሆነ እንደ ወረታ ከተማ ያለ ደንቆሮ ህዝብ የለም። የወረታ ህዝብ ስማ አንድ ደንቆሮ ህዝብ ስማ የወረታ ህዝብ ስማ አንድ ደንቆሮ ህዝብ አሁን አደባና ቁንጫውን እኛን ይብሉና አደባና ቁንጫኛን ይብሉና ፎቅ ይስሩበት መኪና ገዙበት አይ ወረታ ከተማ አይ ፎገራ አይ ደቡብ ጎንደር አገሬ ተበላ ይህን ደንቆሮ ህዝብ በሉት ፎገራ ወረዳ ላይ ይህን ደንቆሮ ህዝብ በሉት አደባና ቁንጫ ብር እናራባላችሁ እያሉ የማታው ካለ ኮሜንት ላይ ግባና ስማ እንግዲህ